ውስጥ ጥያቄ ካለ በኑሮ እርካታ ማታገኝ ሰላም የማታገኝ ደስታ ሁሉ ጊዜ በውስጥ የሚፈልቅ ካልሆነ ስለዚህ የሆነ የጎደለ ነገር አለ ማለት ነው። አሁን እንዲመለወጥ እርካታ ማጣቱ ወይ በተለያዩ ነገሮች ላይ ስኬታማ ለመሆን ወይ ደስተኛ ለመሆን ከየት ነው የሚመጣው ምንጩ? በዋነኛነት እኔ ሁሉ ጊዜ እንደምጠይቀው ጥያቄ አለ። ለምን የማይለወጥ ትውልድ ለምን አንገነባም? እዛ ላይ የአብዛኛው ሰው ጥያቄ አይተው ከሆነ ዓላማዬን አላቅም፣ ፐርፐዜ ምን አላቅም፣ ወደዚህ ምድር የመጣሁት ለምንድን ነው የሚለው ነገር መለወጥ የሌለበት ሰው ማን ነው? ሰላም እንዴት ናችሁ? የአሁን ፖድካስት ተከታታዮች በያላችሁበት ሰላምታችን ይድረሳችሁ። ይሄው ዛሬ ደግሞ እኔና ናቲ መተና በጣም ጥሩ ሐሳብ ላይ ነው ዛሬ እየተነጋገርን የምንቆየው። ብዙ ጊዜ በተለያየ አጋጣሚ ሰዎች መለወጥ ያስፈልጋል፣ በጣም መለወጥን ልክ በማስ በሚመስል መልኩ ከጫፍ እስከ ጫፍ ሰዎች መለወጥ አለባቸው ይባላልና እንዴት ነው ይሄንን ነገር እንዴት ነው የተረዳ ነው ወይ ሰዎች እንዴት ነው ምን አይነት መረዳት ነው ያላቸው? መለወጥስ ሲባል ከየት ወዴት ነው ሰው የሚለወጠው? መጀመሪያስ የሚለወጥ ነገር ለምን የሚለወጥ ሰው ለምን መጀመሪያውኑ ተሰራ ሲጀመር? እና እስቲ መለወጥ በሚል ዙሪያ በደንብ እናያለን። ምንድነው የሚለወጠው? ምን አይነት ሰው ነው የሚለወጠው? ከየት ወዴት ነው የሚለወጠው? መለወጥስ ለምን አስፈለገ? ከተለወጠስ በኋላ ምን ይፈጠራል? የትኛውን የህይወታችን ፓርት ነው የምንለውጠው? ጠቅላላ ማንነታችን ነው የሚለወጠው ወይስ የሆነ ፓርታችን ነው? ይሄንን ጠቅላላ አድርገን ነው የምናየውና ተመልካቾቻችን በጣም በዚህ ሐሳብ እናንተም በውስጣችሁ የተለያዩ ሐሳቦች ይኖራችኋልና አብራችሁን ቆዩ። ጥሩ ነገር ታገኛላችሁ። ሐሳብ ካላችሁ ደግሞ ኮሜንት ላይ እናንተም መሳተፍ ትችላላችሁ ሐሳባችሁን በመስጠት። ከዛ ደግሞ ላይኩን፣ ሼሩን፣ ሰብስክራይቡን ደግሞ እንዳትረሱ። በጣም ይሄ ሐሳብ ጠቃሚ ነው። በዚህ የአሁን ፖድካስት ውስጥ የሚነሱ ሐሳቦች በጣም ለማውቀው ሰው ይጠቅማል፣ ለእህቴ ይጠቅማል፣ ለወንድሜ ለሰው ይጠቅማል ብላችሁ ካሰባችሁ ሼር አድርጉላቸው እና ሰብስክራይብም እንዲያደርጉ ነገሯቸው። በጣም ጥሩ። እሺ ናቲ መለወጥ ስለመለወጥ እስቲ አንተ የሚሰማህን እስቲ አንዳንድ ነገር አንሳና። በጣም የሚገርም ሐሳብ ነው ያነሳው። መለወጥ ብዙ ሰው በቃ ሲጠየቅ የሚያነሳው ሐሳብ ነው። መለወጥ እፈልጋለሁ በዚህ ጉዳይ ላይ። ለምሳሌ ብዙ አይነት የህይወት ዘርፎች አሉ አይደል? በእያንዳንዱ የዘርፍ ህይወት ላይ ውጤቱን ሰዎች ይመለከትና የማይወደውን ፓርት ይሄን ነገር ወደዚህ መቀየር እፈልጋለሁ፣ መለወጥ እፈልጋለሁ ይላሉ። ግን እኔም በግሌ የማስተውለው ነገር ግን እንዳልከው ቅድም ወዴት መለወጥ ነው የምትፈልገው ስትለው አብዛኛው ሰው አያውቀውም፣ ግን ጀስት መለወጥ ይፈልጋል። እና የሚጠቅስልህ ነገሮች አብዛኛው ሰው ከኔም ጀምሮ እንዲህ መሆን የሚፈልገውን ሳይሆን ያልተሳካለትን ፓርት ወይንም ኔጌቲቭ ፓርቶቹን ነው እንደዚህ አልሆነልኝም ነው የሚለውና ግልጽ የሆነ አንደርስታንዲንግ የለም በዚህ በመለወጥ ዙሪያ ላይ ማለት ነው። ግን መለወጥ እንዳለብን ብዙ ነገሮችን መጥቀስ እንችላለን። ከአስተዳደጋችን ጀምሮ ብቻ የኛ ማህበረሰብ ወይንም እኛ ያደግንበት እንትን የሚታወቅ ነገር ነው። ቻይልድሁዳችን ምን አይነት እንደመሰለ በጣም ከባድ የሆነ ቻይልድሁድ ወይንም ትራውማዎች ያሳለፍንበት ጊዜ ስለሆነ ብዙ መለወጥ ያለባቸው ነገሮች አሉ። እስቲ እነሱንም በዲቴል እናወራለን ወደ በኋላ ላይ። እስቲ አንተ የምትለው ነገር ካለ። በጣም ጥሩ ቴንክ ዩ ናቲሻ። ልክ ነህ። በጣም መለወጥ ይህንን እንደ ሐሳብ ይዘን ለመነጋገር ስንመጣ ብዙ ጊዜ በተለይ በፐርሰናል ዴቨሎፕመንት ይሄ ራስን በመገንባት በማነጽ ዙሪያ የሚሰሩ በስብዕና ዙሪያ የሚሰሩ ባለሙያዎች ብዙ ጊዜ ሰዎች መለወጥ አለባቸው የሚል ተደጋጋሚ ነገር እንሰማለን።
እኔ ይሄ መለወጥ የሆነ የማይፈለግ ነገር በሰው ህይወት ውስጥ እየተካሄደ እንደሆነ ወይም ሰዎች የማይፈልጉትን የህይወት አይነት እየኖሩ ሲያገኙ ወደሚፈልጉትና ወደሚመኙት የተሻለ ህይወት ለመሸጋገር አንድ የሆነ የሚለወጥ ነገር አለ የሚል መልእክት ነው ብዙ ጊዜ በተደጋጋሚ የሚያነሱት። ወይም ደግሞ አብዛኛውን ሰዎች ሲያዩ የመጡበት መንገድ የደረሱበት ቦታ አድርሷቸዋል። ያ የደረሱበት ደግሞ ደረስን ያሉበት የህይወት ክፍል ደግሞ እርካታ ሳይሰጣቸው ራሳቸውን ሲያገኙ ይታያሉ። ደስታ ሲያጡ፣ ሰላም ሲያጡ ይታያሉ። ይህንን መሰረት አድርገው ነው ብዙ ጊዜ በዚህ በራስን በመገንባት ስብናን በመገንባት ዙሪያ የሚሰሩ ሰዎች ለሰዎች አድቫይዝ የሚያደርጉት። እንግዲህ እኛ ዛሬ ይህንን ለመወያየት ስናነሳ በዋነኛነት እኔ ሁልጊዜ እንደምጠይቀው ጥያቄ አለ። ለምን የማይለወጥ ትውልድ ለምን አንገነባም? ብዙ ጊዜ መጀመሪያውኑ ነው የምትለው። መጀመሪያውኑ ለምን መለወጥ አሁን ምንድነው እንደሱ አይነት ልክ ነህ። ከዚህ በኋላ ላለው አሁን ላይ መሰራት አለበት። እንግዲህ ሲንከባለል የመጣ ማንነቶች አሉ። እኛ አሁን እዚህ የደረስንበት እኛ እንዴት ነው ከወላጆቻችን ከቤተሰቦቻችን ከአካባቢው የተከባለለ የመጣ ትውልድ አለ። ያ ደግሞ ተቀብሎት የመጣለ ከዚህ በኋላ ላለው ነው። ልክ ነህ፣ መሰራት አለበት። በጣም ልክ ነህ። እኔ ግን ይሄ አሁን መለወጥ በደንብ ሰዎች እንዲገባቸው ያስፈልጋል። መለወጥ የማይገባው ትውልድ ለመፍጠር ወይም ልጅ ለማሳደግ አሳዳጊው ያልተለወጠ ከሆነ ወይም ደግሞ ማሳካት የፈለገው እንግዲህ ቅድም ብለናል፣ መለወጥ የሚያስፈልገው ሰው በህይወት እርካታ ያጣ፣ ደስታ የሌለው፣ ሰላም የሌለው፣ ተምሮ የትም የሆነ ቦታ ደርሶ ሊሆን ይችላል ወይም በስራ ትልቅ ሰክሰስፉል የሆነ ስኬታማ የሆነ ደረጃ ላይ ደርሶ ሊሆን ይችላል። ግን በህይወቱ እርካታ ያጣ ከሆነ ወይም ሰላም የሌለው ከሆነ ደስተኛ ካልሆነ፣ ስለዚህ የመጣበት መንገድ እስካሁን እስከዚችኛው እስከደረሰበት የህይወት ክፍል ድረስ የመጣበት መንገድ የፈለገበት ቦታ አላደረሰውም ወይም እርካታ አልሰጠውም። ስለዚህ አቅጣጫ መቀየር አለበት። እንደዛ ማለት ግን ሁሉንም ነገር ማጥፋት አይደለም። ወይ አካሄዱን መቀየር አለበት ወይ መጨመር ያለበት ነገር ያለ፣ በመጣበት መንገድ ግን ሄዶ ከዛ እርካታ ማጣት ወይም ሰላም ማጣት፣ ደስታ ከማጣት ህይወት ውስጥ ራሱን ማውጣት አይችልም። ስለዚህ መቀየር ያስፈለገው ሌላ አካሄድ ስላስፈለገ ነው። ያልተቀየረ ደግሞ ትውልድና ያልተቀየረ ወላጅ እንዴት ነው ሊቀየር የማይችል ትውልድ ማፍራት የሚችለው? እንዴት ነው ደግሞ ከዚህ በፊት ብዙ ጊዜ አውርተናል። ልጆች በተለይ የሚያድጉ ልጆች የሚያዩት በዙሪያቸው ያሉትን ነው። ቅድም እንደውም አንተ ብለሃል፣ ሲወርድ ሲዋረድ የመጣ ነው ከወላጅ ከማህበረሰብ ከትምህርት ቤት። ይሄ ሊለወጥ የሚገባው ማንነት የተገነባው በበጣም ብዙ እጆች ነው። እስቲ እዚህ ጋር ይድኔ አሁን ከዛ በተጨማሪ ግን አሁን እንዲህ መለወጥ እርካታ ማጣቱ ወይ በተለያዩ ነገሮች ላይ ስኬታማ ለመሆን ወይ ደስተኛ ለመሆን ከየት ነው የሚመጣው ምንጩ? አሁን ዝም ብለን ከላይ ነው እንመጣና መለወጥ እንፈልጋለን መቀየር እንፈልጋለን እንላለን። ግን መሰረቱ የቱ ጋር ነው የተበላሸው? መለወጥ ያለበት የሆነ ነገር መለወጥ አለበት ካልክ የሆነ ቦታ ተበላሽተዋል ማለት ነው አይደል? ስለዚህ የቱ ጋር ነው የተበላሸው የሚለውን ነገር በአብዛኛው ሰው ግልጽ አይመስለኝም። የቱ ጋር ነው መሰረቱ ተበላሽቶ መለወጥ የምትፈልገው የሚለው ነገር ማለት ነው። እና እንደኔ ግንዛቤ ብዙም ጊዜ ፐርሰናል ዴቨሎፕመንቱ ላይ ያሉ ሰዎችም የሚሉት ወደኋላ ነው፣ ወደ ልጅነት ሲሰራ ያለው እዛ መሰረቱ ጋር ከተበላሸ ነው አሁን
እንደዚህ እርካታ ማጣቱም ደስተኛ ለመሆኑም የሚመጣው ማለት ነው። እና ስናይ ደግሞ አብዛኞቻችን በልጅነታችን ያደግነው ከቤተሰቦቻችን በተለያየ ምክንያት ወይም በእውቀት ማጣትም ሊሆን ይችላል፣ በግንዛቤ እንትን ማለት አስተዳደጋችን ራሱን የቻለ የተወሰነ ችግር ያለባቸው አሉ እና እሱ ላይ ሄዶ ነው መሰራት ያለበት። መጀመሪያ ችግሩን ካላወቅከው መፍትሄው ጋር ዝም ብዬ መለወጥ እፈልጋለሁ ብትል ምንም ውጤት ላያመጣ ይችላል እና እዛ ጋ ነው። በመለወጥ ግን ሰዎች የተስማሙ ይመስላል። መለወጥ ራሱ አብዛኛው ሰው በደንብ ግልጽ እንዲሆንለት ስለፈለኩ ነው። መለወጥ ራሱ ምንድን ነው የሚሉ ሰዎች አሉ። አሁን ለምሳሌ አንድ ሰው ተምሮ የሆነ ሙያ እየሰራ ቤተሰቡን እያስተዳደረ አት ዘ ሴም ታይም ሰላም የማይሰማ እፎይታ የሌለው ህይወት፣ አድካሚ የሆነ በግንኙነቱ ጤናማ የሆነ በገባ በወጣ ቁጥር ሰላሙን የሚያጣ አይነት ሰው ተቀርበኸው መለወጥ አለብህ፣ መለወጥ የሚገቡ ነገሮች አሉ ብትለው እንደዚህ አይነትን ሰው መለወጥስ እንዳለበት የሚያምን ይመስላል። አብዛኛው ሰው አያምንም። ከዛ በተጨማሪ ደግሞ ምንድን ነው የሚያደርገው? ለምሳሌ እንደዚህ አይነት የውስጥ ጥያቄዎች ሲኖሩ አብዛኛው ሰው መሸሽ ነው የሚፈልገው። በተለይ አሁን በሶሻል ሚዲያ በተለያዩ ነገሮች እና አይምሮ የሚጠይቃቸውን ጥያቄዎች አሁን ለምሳሌ እነዚህ የውስጥ ጥያቄዎች ናቸው። ሰላም ማጣት፣ ደስታ ማጣት ምናምን ነገር ውስጥህን እንትን የሚል ነው። እንደውም አንድ የሚያስቅ ነገር የሰማሁት ምንድን ነው፣ ልጁ ኤርፎን ያደርጋል ሁሌ በቃ ውጭ ወክ ሲያደርግ ምናምን እና አንድ ቀን እስቲ ልሞክረው ያለ ኤርፎን ብሎ ጀስት ወክ ማድረግ ጀመረ እና 5 ደቂቃ መራመድ አልቻለም። ገብቷል። ልክ አይምሮ ከነዚህ ከሚዲያዎች ከሶሻል ሚዲያ ምናምን ባዶ ሲሆን ጥያቄዎች ይዞ መምጣት ጀመረ እና ሮጬ ነው አለ ኧረ እባክህ ብሎ ተመልሶ ኤርፎን ያደርገው እና አብዛኞቻችን ምንድን ነው የምናደርገው? በሆነ ነገር ውስጥ ነው ራሳችንን ምንደብቀው፣ ወይ ሶሻል ሚዲያ ውስጥ ወይ የሆነ ነገር ውስጥ ወይ ሙዚቃ ውስጥ የሆነ ነገር ውስጥ እንደብቀዋለን እና አይምሯችን የሚያመጣውን ጥያቄዎች እነዚህ ሰላም ማጣቶች ምናምን ነገሮች በመሸፋፈን ይሄድና እንዲህ ነፃ ሆኖ ስጠይቀው መለወጥ ራሱ ምን እንደሆነ እንትን ግራ የሚገባበት ሁኔታ ላይ ይደርሳልና እሱን አስተውያለሁ። በጣም ነው የሚገርም። እኔም በተደጋጋሚ በጓደኞች መሀል እናያለን፣ በቤተሰብ መሀል እናያለን። አንዳንዴ አንተ የገባህና የተረዳኸው የደረስክበት የአዌርነስ ሌቭል ለሰዎች ሼር ልታደርግ ወይም ልታካፍል ስትል በተለይ በዚህ በራስን እንደ አዲስ መመርመር፣ መፈተሽ፣ ራስን መመልከት ምንድነው አሁን የጎደለኝ? ምንድነው ያጣሁት? ምንድነው የሚያስፈልገኝ? ምንድነው የምፈልገው? በግንኙነቶቼስ ጤናማ ነው ወይ? ከሰዎች ጋር ያለው ግንኙነት ከሁሉም ከወላጆቼ ጋር፣ ከዘመድ አዝማድ ጋር፣ ከጓደኞች ጋር፣ ስራ ቦታ ጤናማ ስለኔ ሰዎች ምንድን ነው የሚናገሩት እያለ ሰው ቆም ብሎ ራሱን መርምሮ ቢፈትሽ ከምን ወደ ምን መለወጥ እንዳለበት፣ የትኛውን የህይወቱን ክፍል ማስተካከል እንዳለበት ያያል። ግን ሰዎች በጣም ፈቃደኛ አይደሉም በዚህ ጉዳይ። ብዙ ጊዜ እኔ አንዳንድ ሰዎች ይገጥሙኛል። አሁን እኛ የደረስንበትን የመረዳት ሌቭል በተለይ አሁን እኛ የምንወስዳቸው ክላሶች አሉ። አሁን ከአቶ አሸናፊ ጋር በኢምፓክት ሴሚናር በዛ በኩል የምናገኛቸውን እውቀቶች ለማስረዳት የገባህን ነገር ያገኘኸውን እውቀት ሼር ለማድረግ ስትሞክር ሰዎች ብዙ ጊዜ ኦፌንድ ይሆናሉ። ወይ ምንድነው የሚሆነው? እነሱ ያሉበት የመጨረሻው የህይወት ጥግ ነው ብሎ ያስባሉ። ከዚህ ወዴትም አልለወጥም፣ መለወጥም አያስፈልገኝም ብሎ ያስባሉ። ወይም ደግሞ ምንድነው መሰለ የሚሆነው መለወጥ ራሱ እንደ ስጋት የሚሆንባቸው ሰዎችም አሉ። ካሉበት ኮምፈርት ዞን ከፍተኛ ስጋት። ያ ቀላልም አይደለም እኮ መለወጥ በራሱ
ግን የሚመጣው ውጤቱ ነው። ለምሳሌ የተሻለ ነገር ለማግኘት እንዲሁ ዝም ብለህ እንትን አታገኝም። ወይንም ካለ የኮምፎርት ዞንም ደግሞ መውጣት ራሱ በጣም ትልቅ ከባድ ነገር ነው። ከዛ በተጨማሪ ደግሞ አሁን ዓለም እየሄደበትም ያለው መንገድ ለውጦችን ራስህ ላይ እንድትሰራ ምናምን የሚያደርግ ነው። እንደው በነበረው ሲስተም እቀጥላለሁ ብትል በብዙ ነገሮች ጋር እንትን ኮምፓታብል ሆነ ከዓለም ጋር ልትሄድም አትችልም። በጣም ከባድም እየሆነ የሚመጣበት ዓለም ስለሆነ ማለት ነው። ኤግዛክትሊ ራስን አፕዴት ማድረግ ያስፈልጋል። ራስን ሁልጊዜ እያሳደግ እየጨመርክ የሌለህን ነገር እያስተካከል እንደው እኔ አሁን መለወጥ የሌለበት ሰው ማን ነው? እስቲ ስለሱ ትንሽ እናወራ። ማን ነው መለወጥ የሌለበት? እሱን አሁን ስናውቅ እኔ መለወጥ አያስፈልገውም ብዬ የማስበው ሰው በህይወቱ በጣም የተረጋጋ ሰላማዊ የሆነ ለራሱ ራሱን በደንብ የሚያውቅ የሚፈልገውንና የማይፈልገውን የሚጠቅመውንና የማይጠቅመውን በደንብ የተረዳ ከውስጥ እርካታ የሚያገኝ ሰው፣ አመስጋኝ የሆነ ሰው፣ ያለማቋረጥ ደስታ ከውስጡ የሚፈልቅ ሰው፣ በነገሮች ላይ ጥገኛ ያልሆነ ደስታ በማግኘት በማጣት ላይ ሳይሆን በእሱነቱ በተሰጠው በተፈጥሯዊ ጸጋ የሚረካ አስቀድሞ ደግሞ በህይወት ሊያገኝና ሊያሳካ የሚፈልገውን ነገር ራዕዩን፣ ህልሙን ያወቀ እሱን ወደሱ እየኖረ ያለ እያደገ ያለ ህልሙን የሚኖር ሰው በሪሌሽንሺፕ ደግሞ ከሰዎች ጋር ሲገናኝ ሰዎች ከሱ ጋር ጊዜ ሊያሳልፉ የሚጓጉ የማይሰለቹት ሰው ከሁሉም ሰው ጋር በሁሉም አቅጣጫ ጤናማ የሆነ ግንኙነት ያለው እኔ መለወጥ የማያስፈልገው ሰው እንደዚህ አይነት ሰው ነው ብዬ ነው የማምነው። በቃ የምሬን ነው የምልህ። ምናልባት የሌለ ሰው ሊሆን ይችላል። አሁን እየጠቀስኩት ያለ ሰው በጣም ከባድ ነው። አሁን እንደው በጣም አብዛኛው ሰው ብጠይቅ አሁን ቅድም ፐርፐዝ አላማ ምናምን ስትል አላማ ምንድን ነው የሚልህም እኮ አለ። አላማ ምንድን ነው ፐርፐዝ? አሁን አብዛኛው እንዳልከው ቅድም የምንወስደው የሆነ ፕሮግራም አለና እዛ ላይ የአብዛኛው ሰው ጥያቄ አይተው ከሆነ አላማዬን አላቅም፣ ፐርፐዜ ምን አላቅም፣ ወደዚህ ምድር የመጣሁት ለምንድን ነው የሚለው ነገር አብዛኛው ሰው አያቅም፣ ከኔ ጀምሮ ማለት ነው። በተወሰነ መልኩ ብዙ ሰው በትሬኒንግ ምናምን እንትን እያለን ኤግዛክትሊ ወደዛ ትሄዳለህ እንጂ በጣም ከባድ ነገር ነው እና በቃ እሱን ራሱ አላማህን ማወቅ ራሱ ትልቅ ነገር ነው። እንኳን አንተ ያልካቸው ደረጃዎች ላይ መድረስና ማለት ነው። ለዛ ነው መለወጥ የግድ የሚሆነው ማለት ነው፣ እዛ ደረጃ ላይ ሰው ካልሆነ። ስለዚህ የሆነ እየሄደ ያለው አካሄዱ አቅጣጫው የሆነ ማስተካከያ ሊኖረው ይገባል፣ ወይ ሊጨመርበት የሚገባው ነገር ያስፈልገዋል ማለት ነው፣ ወይ ደግሞ መቀነስ ያለበት ነገር ያስፈልገዋል ማለት ነው። ወደሚፈልገው የህይወት አቅጣጫ እየወሰደው ካልሆነ የሚመኘውንና ራሱን ይሄ አይዲያል ሰልፍ የሚባል አለ አይደለ? ከውስጥ ሁልጊዜ መሆን የምትሻው ራስን ማየት የምትፈልገው አይነት ሰው እስካልሆንክ ድረስ አሁን ቅድም ያልኳቸው የተዘረዘሩትን በራስ ላይ እስካላየህ ድረስ ውስጥ ጥያቄ ካለ በኑሮ እርካታ የማታገኝ፣ ሰላም የማታገኝ፣ ደስታ ሁልጊዜ በውስጥህ የሚፈልቅ ካልሆነ ስለዚህ የሆነ የጎደለ ነገር አለ ማለት ነው። መለወጥ የሚያስፈልገን ሙሉ ለሙሉ እኮ ራስን አትክደው። መለወጥ ማለት መስተካከል የሚያስፈልገው ፓርት አለ ማለት ነው። አካሄድ መለወጥ ያለበት አካሄድ አለ ማለት ነው። ወይ ደግሞ ሊጨመር የሚገባ ነገር ደግሞ አለ ማለት ነው። በሁሉም አቅጣጫ ሰዎች እስቲ እንደው በዚህ አጋጣሚ ራሳቸውን እስቲ ይጠይቁ። አሁን በህይወታቸው ምን አይነት ደረጃ ላይ ናቸው? በእያንዳንዱ የህይወት ዘርፍ ላይ ማለት ነው። በግንኙነታቸው ምን ይመስላል? ገቢያቸው ምን ይመስላል? ኑሯቸው ምን ይመስላል? እና ቁጭ ብሎ መጠየቅ ስጠይቅ ነው። ከዛ በኋላ እና ውጤቶችን ስታይ ነው
ስለዚህ የሆነ የተበላሸ ነገር አለ ብለህ የምትለው ማለት ነው። ከዛን በኋላ ማስተካከሉ መጀመሪያ ችግሩን ስታውቀው ማስተካከሉ መንገዶች ትፈልጋል። በእያንዳንዱ የህይወት ዘርፍህ ላይ ይሄ ከምንደበቅባቸው ነገሮች ትንሽ ሸሸት ብሎ ራሳችንን ገለል አድርገን ብንጠይቅ የተሻለ ነገር የተሻለ ዓለም መፍጠር እንችላለን ብዬ አስባለሁ። ኢቭን ልጆች ያላቸውም ከዚህ በኋላ ለሚመጣው ትውልድ የተሻለ ነገር መስራት ይቻላል ብዬ አስባለሁ እና ሰዎች እስቲ ይጠይቁ፣ በእያንዳንዱ ነገር ላይ ይጠይቁ ብዬ አላለሁ። በትክክል በጣም በትክክል። እንደውም ዛሬ እዚህ ጋር መተን ለተመልካቾቻችን ይህንን ሀሳብ ልናጋራ ከውስጣችን አስበን ስንመጣ አላማችንም እሱ ነው። ሰዎች ራሳቸውን እንዲያዩ፣ ራሳቸውን እንዲጠይቁ፣ መለወጥ ያስፈልገኛል አያስፈልገኝም? መለወጥስ ምንድን ነው? ከተለወጥኩስ በኋላ ምንድነው የማገኘው? ምንድነው ትርፌ ምንድን ነው የሚለውን ቁጭ ብሎ በቤታቸው መጠየቅ አለባቸው። እኔ ይህንን ሲያደርጉ ሰዎች ከራሳቸው ቢጀምሩ፣ ቅድም አንተ እንዳልከው ከጫጫታ በቃ አሁን በግርግር ውስጥ በሰዎች የተከበቡ ሊሆኑ ይችላሉ። በሶሻል ሚዲያ አይምሯቸው እጃቸው ከስልክ መላቀቅ እስኪያቅታቸው የሆኑ ሰዎች ሊሆኑ ይችላሉ። በተለያየ ሁኔታ ውስጥ አይምሯቸው ቢዚ የሆኑ ሰዎች ከሆኑ ራሳቸውን ከዛ ጫጫታ ውስጥ አውጥተው ለተወሰነ ደቂቃ ብቻቸውን ቁጭ በማለት ከራሳቸው ጋር ራስን ዴት ማድረግ በጣም አንድ አቶ አሸናፊ ወደ ሰዓቱም እየሄደ ስለሆነ የሚላት አነጋገራለች። ልክ ቤቱ ስራ ውለ ምናምን ውለ መጨረሻ ላይ አልጋ ላይ ቁጭ ብለ ልተኛ ስትል ምንድን ነው የሚሰማ? እሱን ነገር እስቲ ፊል አድርገው እስቲ። የሆነ የመሟጠጥ ስሜት ነው የሚሰማ ወይስ የእርካታ ስሜት ነው የሚሰማ? እና እሷ ጋር የምትጠይቃት ጥያቄ ብዙ መልሶች ትሰጥሃለች። እና ኤግዛክትሊ እኔ እንደውም እሱ ላይ ለመጨመር ሁለተኛ ደግሞ ከፈጣሪ ጋር ያለው ግንኙነት ምን አይነት ነው? ራሱን መጠየቅ ጤናማ ነው? ግልጽ የሆነ ታማኝነት ላይ መሰረት ያደረገ ፍጹም ግልጽ ድብብቆሽ የሌለው የሆነ ነገር አድርጌ ራሴን የማልወቅስበት ጥርት ያለ መንፈሳዊ ግንኙነቴ ከፈጣሪ ጋር ያለው ነገር ጥርት ያለ ምንም የሆነ መስተካከል የሚገባው ነገር የለም። እሱን መጠየቅ ራስን። ሁለተኛ ላይ ሶስተኛ ላይ ከሰዎች ጋር ደግሞ ከሁሉም ሰዎች ጋር በዙሪያ ያለው ቁጭ ብሎ ሰው ብቻውን ከእከሌ ጋር ያለው ግንኙነት ምን አይነት ነው? ጤናማ ነው? ከወላጆቼ ጋር፣ ከወንድሜ ጋር፣ ከጓደኞቼ ጋር፣ ስራ ቦታሳ ሰዎች ከኔ ጋር ጊዜ ለማሳለፍ ይጓጓሉ ወይስ ይሸሹኛል? ይህንን ሰው ቁጭ ብሎ ራሱን መጠየቅ፣ ራሱን መመርመር አለበት። ከዛ ፋይናንሻሊስ እንዴት ነው የማገኘው ገቢ በምፈልገው መጠን ልክ ነው ወይ? ከራሴ አልፎ ለሰዎች የሚተርፍ ነው ወይ? ለቤተሰቤ በቂ ነው ወይ? እጥረት የለብኝም ወይ? ይሄንን ቁጭ ብሎ ሰው ሲፈትሽና ሲጠይቅ ምን የቱ ጋር እንዴት መለወጥ እንዳለበት ምን መስተካከል እንዳለበት በደንብ ጥርት አድርጎ ይታየዋል። ያው ከዛ እንዴት መቀየር እንዳለበት ደግሞ ሃውቱ እንዴት መቀየር ወደሚያስችለው አቅጣጫዎች ራሱን መምራት ይጀምራል። ማንበብ ያለበት መጽሐፍ ካለ ያነባል። ሰዎችን ኮሙኒኬት ማድረግ ካለበት ሰዎችን ኮሙኒኬት ያደርጋል። መስተካከል ያለበትን የህይወቱን ፓርት ለማስተካከል ማለት ነው። ይሄ በጣም በቃ ግልጽና ይሄ ምንም ድርድር የማይገባው ነገር ነው። ሰዎች ራሳቸውን ነው መጠየቅ፣ ራሳቸውን ነው መመልከት ያልከው ነገር ናትዬ በጣም ልክ ነህ። እስቲ እኛም እንግዲህ ያው አላማችን ሀሳብ መጫርና ሰዎች በራሳቸው ኢንቨስቲጌት እንዲያደርጉ፣ ሪሰርች እንዲያደርጉ፣ የተሻለ ነገር ሞር እንዲሰሩ ትንሽ ብልሽታ መፍጠር ነው። ከዚህ በተጨማሪ ደግሞ ሞር ደግሞ ሜቶዶቹ ላይ እና ይህንን ነገር ሰፋ አድርገን ደግሞ በደንብ ዲስከስ የምናደርግበት በጣም ተመልካቾቻችን እስካሁን ስንነጋገር የቆየነው ሀሳብ መለወጥ ለምን አስፈለገ፣ ከየት ወዴት ነው የምንለወጠው፣ ከተለወጥንስ በኋላ ምንድነው የሚሆነው የሚለውን ጠቅለል ያለውን ሀሳብ ነው ስንነጋገር የቆየነው። አስፍተን ወደ ውስጥ ገብተን ለመለወጥስ ምን ያስፈልጋል፣ እያንዳንዱን ደግሞ የህይወታችን ክፍል
እንዴት መለወጥ እንችላለን? ቴክኒኮቹንና መነሻቸውን ራሱ አንዳንድ መለወጥ ያለባቸው የማንነታችን አካል ወደ ኋላ ወደ ልጅነታችን ውስጥም ስለሚመለሱ እነሱን አስፍተን እናያቸዋለን። ለዛሬ በጣም እያመሰገናችሁ በያላችሁበት ሰላም፣ ደስታ፣ ፍቅር እንዲበዛላችሁ እየተመኘን በሚቀጥለው ሳምንት እስክንገናኝ መልካም ሳምንት እንላችኋለን። እንግዲህ እንደተለመደው ላይክ በማድረግ ሼር በማድረግ ሰብስክራይብ በማድረግ አብሮነታችሁን አሳዩን። መልካም ጊዜ።